ሰላም ጤና ይስጥልኝ ተወዳጆች ተመልካቾቻችን ከከፋ ቴሌቪዥን ሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። በጠሎ ወረዳ በዘንድሮ የክረምት እርሻ በዘር ከተሸፈነው መሬት ከ254000 ኩንታል በላይ ምርት መሰብሰቡ ተገለጸ። የወረዳው ምክር ቤት አራተኛ ዙር 10ኛ ዓመት 33ኛ መደበኛ ጉባኤውን በወረዳው ርዕሰ ከተማ ኦዳ አካሂዷል። ዘገባው የባልደረባችን አንተነህ ፍቃዱ ነው። ምህረት ማሞት አቀርበዋለች። ባለፈው ክረምት አዝመራ ከ9500 ሄክታር በላይ መሬት በተለያዩ ሰብል በመሸፈን ከ254000 ኩንታል በላይ ምርት መሰብሰብ መቻሉን የጠሎ ወረዳ አስተዳደር አስታውቋል። አስተዳደሩ ይህን ያለው በወረዳው እየተካሄደ በሚገኘው አራተኛ ዙር 10ኛ ዓመት 33ኛ መደበኛ ጉባኤ ለምክር ቤቱ አባላት እያቀረበ በሚገኘው ሪፖርት ነው። ለምክር ቤቱ አስፈጻሚ አካላት ሪፖርት እያቀረቡ የሚገኙ የወረዳው ምክትል ዋና አስተዳዳሪ አቶ አተርሴ ሸታቸው በግብርናው ዘርፍ የሚስተዋሉ የቴክኖሎጂ አጠቃቀም ችግሮችን በመቅረፍ ምርትና ምርታማነትን በማሳደግ የምግብ ዋስትናን ለማድረግ በትኩረት እየተሰራ ነው ብለዋል። በዚህም ባለፈው የክረምት አዝመራ በወረዳው 9564 ሄክታር መሬት በተለያዩ የሰብል አይነቶች ለመሸፈን ታቅዶ 9556 ሄክታር በማከናወን 254784 ኩንታል ምርት ለመሰብሰብ መቻሉን ባቀረቡት ሪፖርት አመላክቷል። ከዚህም 704 ሄክታር በቴክኖሎጂ ለማልማት ታቅዶ በሙሉ ፓኬጅ 250 ሄክታር እንዲሁም በተስተካከለ መንገድ 247 ሄክታር በድምሩ 497 ሄክታር ተከናውኗል ብለዋል። በምርት ዘመኑ የምርጥ ዘርና ማዳበሪያ በአግባቡ ተደራሽ ለማድረግ በተደረገው ጥረትም ከተለያዩ አይነቶች ከ750 ኩንታል በላይ ማዳበሪያ፣ ስንዴና ገብስ 235 ኩንታል ምርጥ ዘር ማቅረቡን ገልጿል። የኩታ ገጠም እርሻ ማስፋፋትና ቴክኖሎጂን ተጠቅሞ አርሶ አደሩ እንዲያመርት በተደረገው ጥረትም በምርት ዘመኑ የተሻለ ውጤት ማስመዝገብ መቻሉንም አመላክቷል። ምክትል ዋና አስተዳዳሪው በሪፖርታቸውም በዚህ በምርት ዘመኑ በክላስተር 210 ሄክታር ለማምረት ታቅዶ 214 ሄክታር በ10 ክላስተር ማከናወን እንደተቻለም ተጠቁሟል። የተጀመሩ ስራዎችን ውጤታማ በማድረግ የአርሶ አደሩን ምርትና ምርታማነት በማሳደግ የምግብ ዋስትናን ለማረጋገጥ የሚደረገው ጥረት ስኬታማ እንዲሆን የምክር ቤት አባላት ተገቢውን ድጋፍና ክትትል እንዲያደርጉ ጥሪ ቀርቧል። በወረዳው እየተካሄደ በሚገኘው አራተኛ ዙር 10ኛ ዓመት 33ኛ መደበኛ ጉባኤ የምክር ቤቱ አባላት፣ የአስፈጻሚ ጽህፈት ቤት ኃላፊዎችና ሌሎች የሚመለከታቸው አካላት ተሳታፊ ሆነዋል ሲል ዜናውን ከቦታ ያደረሰልን ባልደረባችን አንተነህ ፍቃዱ ነው። በካፋ ዞን ገቢዎች መምሪያ ለታክስና ጉምሩክ ክበብ አባል ተማሪዎች የአሸናፊዎች አሸናፊ የጥያቄና መልስ ውድድር ተደረገ። ይህ ውድድር በዞን ደረጃ ለመጀመሪያ ጊዜ የተደረገ ሲሆን በዞኑ ስር ከሚገኙ 62 ሁለተኛ ደረጃ ትምህርት ቤቶች ከተውጣጡ ተማሪዎች መካከል የተደረገ መሆኑንና ዓላማውም ለተማሪዎች ግንዛቤ ማስጨበጥ እንደሆነም ተመላክቷል። መረጃው የባልደረባችን ሀብታሙ ወልደስላሴ ነው፣ እንደሚከተለው ይቀርባል። የመጣሁት ከጌሻ ደካ ሁለተኛ ደረጃ ትምህርት ቤት ነው። 10ኛ ኤ ክፍል ተማሪ ነኝ። የታክስ ግንዛቤን እንድረዳ የሚያደርግ ጥያቄ፣ ከዛ በኋላ አንድ ሰው ከምን ታክስን መክፈል ይችላል፣ እንዴትስ መክፈል ይችላል፣ አንድ ሰው ታክስ ተገዢ ቢሆን ምን ማድረግ ይችላል፣ አንድ ሀገር ውስጥ ያለው መንግስት ደግሞ ታክስ ከማህበረሰቡ በትክክል በመሰብሰቡ ምን አይነት ጥቅሞችን ያገኛል፣ ለማህበረሰቡስ ምንን ሊያደርግ ይችላል። ታክስ ማለት ለአንድ መንግስት መቀጠል ወይም ያለ መቀጠል ዋና ህልውና መሆኑን ጭምር። ተመስገን ብላችሁ እባላለሁ። የመጣሁት ከግንቦ ወረዳ ዲሪ ሁለተኛ ደረጃ ትምህርት ቤት ነው። ግን በተመለከተ የተሰጡ ሞጁሎችን በማንበብና በትምህርት ቤቱ መምህርና በወረዳው የገቢዎች ቢሮ ኃላፊዎች መሰረት በማገዛቸው ይህን ደረጃ አምጥቻለሁ። ግብር ሀገራችን በኢኮኖሚ የላቀች ሀገር ትሆናለች። አካባቢያችንን በግብር ብዙ መሰረተ ልማት ይሰራሉ። ለምሳሌ መንገድ፣ ትምህርት ቤቶች ምናምን በግብር ሊሰሩ ይችላሉ ማለት ነው። ስሜ ወይዘሮ ባንቻየ ሞለነ ይባላለሁ። የመጣሁት ከግንቦ ወረዳ ገቢዎች ጽህፈት ቤት ነው። የስራ ኃላፊነቴ የታክስ ትምህርትና ቅሬታ አጣሪ ዳይሬክቶሬት ዳይሬክተር ነኝ። ትምህርት ቤት የሁሉ መሰረት ነው፣ የሁሉ እውቀት መሰረት ነው። ማንኛውም መነሻ የሆነን ሁላ ትምህርት ስለሆነ ትምህርት ቤት የሚሰሩ ስራዎች፣ የሚሰጡ ትምህርቶች ዘላቂ እውቀትን፣ ዘላቂ የገቢም ሆነ ማንኛውንም ሂደት ማስቀጠል የሚችል ስለሆነ ባይደረጉ ግን በዛ ተቃራኒ ችግሮች እንደሚፈጠሩ ገቢ በተገቢ የማይሰበሰብ ሆኖ ይሰማኛል። መምህር ሙላቱ ገብረ ሚካኤል ይባላለሁ። የመጣሁት ከግንቦ ወረዳ ዲሪ ሁለተኛ ደረጃ ትምህርት ቤት ነው። ታክስና ጉምሩክ ክበብ አባላት ተማሪዎችን ታች መዝግበን ክበቡ አላማን አሳውቀን እስከ ዛሬ የክበቡን አላማ አሳውቀን ትምህርት እየሰጠን ዛሬ ደግሞ በዚህ መድረክ ላይ ለአሸናፊዎች አሸናፊ መድረክ ላይ ነው የተገኘነው። በዚህ መድረክ ላይ ተገኝተንም 3ኛ ደረጃ ይዘን ነው ያጠናቀቅነው እንደ ግንቦ ዲሪ ሁለተኛ ደረጃ ትምህርት ቤት ማለት ነው። እሺ ሲሳይ ሻለው እባላለሁ። በከፋ ዞን ትምህርት መምሪያ የስርዓተ ትምህርት ዝግጅትና ትግበራ ዳይሬክቶሬት ቡድን መሪ ነኝ። ገቢ አገርን ለማሳደግ አገርን በሁለት እግር ለማቆም ትልቅ ፋይዳ አለው። ገቢ ከሌለ አገር የለም።
ዛሬ እንደሚታወቀው በቴክኖሎጂ በጣም መጠቁ የሚባሉ አገሮች እዚህ የደረሱት በገቢዎቻቸው ነው። አሁንም ቢሆን ከነዋሪዎቻቸው ከዜጎቻቸው ከፍተኛ ገቢ በመሰብሰብ ላይ ይገኛሉ። ስለዚህ እኛም ሀገር ገቢ መሰብሰብ ምንም አማራጭ የሌለው ጉዳይ ነው። ገቢ ሲሰበሰብ ልማት ይመጣል። ገቢ ሲሰበሰብ መሰረተ ልማቶች ይስፋፋሉ። ገቢ ሲሰበሰብ የሰው የመኖር ዋስትና እየተረጋገጠ ይሄዳል። ስለዚህ ይሄ ደግሞ ከታች ከትምህርት ቤቶች ጀምሮ ከህፃናት ጀምሮ በህፃናት አእምሮ እየተቀረጸ ትልቅ አስተዋጽኦ እያበረከተ አብሯቸው እያደገ ሊሄድ የሚገባ ጉዳይ መሆኑ ሊታወቅ ይገባል ከሚል አንጻር የክልሉ ትምህርት ቢሮም ይሁን ፌዴራል ትምህርት ሚኒስቴር ይህንን ምን ክበባት በየትምህርት ቤቶች መቋቋም አለባቸው የሚለው በዝርዝር ወርዷል። ኢሜ አደመ ቆጵቶ ነው የሚሰራው መስሪያ ቤት ያው ከፋ ዞን ገቢዎች መምሪያ የታክስ አስተዳደር ደንበኞች አገልግሎት አወሳሰንና አሰባሰብ ዳይሬክቶሬት ነኝ። ታክስ ህግን ለህብረተሰብ በቅርበት ለማስተላለፍ የሚያስችል መንገድ ለመስጠት ነው የመጣው። ይሄ በዚህ ልክ አላማው ግን መንግስትም የሚፈልገው ገቢ የሚሰበሰብበት ቦታ ስለሆነ ገቢ የሚሰጠው ወይ የሚከፍለው አካል ህጉን አውቆ የራሱን ግዴታ እንዲወጣ ለማድረግ ነው። እዚህ መድረክ አላማ የገቢን ጉዳይ በአገር ደረጃ አጠናክሮ ለመቀጠል ነው። ከታች ከግለሰብ ጀምሮ እስከ አገር ድረስ ያለውን ነገር ግንዛቤ እያስጨበጡ እውቀት እያስጨበጡ እንዲሄዱ ለማድረግ የተቀረጸ ወይም የተዘጋጀ መድረክ ነው። ይሄ መድረክ ደግሞ ያው እስከ ክልል እስከ ፌዴራል የሚቀጥል ነው። ተማሪዎቻችንም በዚሁ መልክ ውድድር እያሸነፉ ውድድሮቻቸውን ውጤታማ እያደረጉ ይሄዳሉ የሚል ተስፋ አለን። ጠንካራ ተማሪዎች ናቸው የተወዳደሩት። ምናልባትም ከቀሩ ትምህርት ቤቶች ከማለትም ከቀሩ ወረዳዎች ላይ ከዚህ የበለጡ ተማሪዎች ሊኖሩ የሚችልበት ሁኔታ ነበርና ወረዳዎችም ቀጣይንን ስራ አጠናክረው ቀጥለው በየትኛው መድረክ ላይ ሲሳተፉ ይገባል የሚል እምነት ነው ያለኝ። በወረዳው ያለውን እምቅ የእንስሳት ሀብት በአግባቡ ለመጠቀም ከተለምዶ አሰራር በመውጣት በዘመናዊ መንገድ መስራት እንደሚገባ ተገለጸ። የካፋ ዞን ሳይለም ወረዳ የተሻሻሉ የከብት ዝርያዎችን የማስፋት ስራን ትኩረት ሰጥቶ እየሰራ መሆኑን ተገልጿል። የዘገበው የካፋ ዞን መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ጽዮን ታደለ ታቀርበዋለች። የተሻሻሉ የከብት ዝርያዎችን ለማስፋት በወረዳው ትኩረት ተሰጥቶ እየተሰራ መሆኑን የሳይለም ወረዳ ዋና አስተዳዳሪ አቶ አማኔ ላየለ ተናግረዋል። ከቦንጋ ዩኒቨርሲቲ ድጋፍ የተሰጠ አንድ ኮርማ ለአካባቢው ማህበረሰብ አገልግሎት እየሰጠ እንደሆነ ተናግረዋል። በተያዘው በጀት ዓመት የወረዳው ማህበረሰቦች እንዲጠቀሙ 30 የቦንጋ በግ ዝርያ በማምጣት መሰራጨቱን ገልጸው በዶሮ እርባታ ዘርፍም ወጣቶች ተደራጅተው ወደ ስራ በመግባት ውጤታማ መሆናቸውን ገልጸዋል። በእርባታ ዘርፍ ላይ ማህበረሰብ አቀፍ እውቀት በመያዝ በዘመነ መልኩ የመኖ ዝግጅት በማድረግ በዘርፉ ውጤታማ በመሆን ኢኮኖሚ ከፍ ማድረግ ያስፈልጋል ብለዋል። በ2012 ዓ.ም በማህበር 150 ሺህ ብር የነበረው መነሻ ካፒታል አሁን በግሌ በቋሚ ንብረትና በጥሬ ገንዘብ ከ8 ሚሊዮን ብር በላይ ማድረስ ችያለው ያለው በሳይለም ወረዳ እርባታ ስራ ላይ የተሰማራው ወጣት ግርማ ከበደ ነው። የወጣት ግርማ ከበደ የከብት እርባታ ቀደም ሲል በማህበር ተደራጅተው በመስራት ባገኙት ልምድና ኢኮኖሚ አቅም ወደ ኢንቨስትመንት ለመቀየር በጠየቁት መሰረት ለማሳደግ በወረዳው መንግስት ተወስነው በክልል ተላልፈው ውጤት በአጭር ጊዜ እንደሚገኝ አስረድተዋል። ለእርባታ ማዕከሉ ቀደም ሲል በወረዳው መንግስት 2.5 ሄክታር መሬት መሰጠቱን የተናገሩት ዋና አስተዳዳሪው በቀጣይም ለመኖ ዝግጅትና ለተለያዩ ነገሮች የማይበቃ ከሆነ እየታየ እንደሚጨመር ተናግረዋል። በሳይለም ወረዳ በከብት እርባታ ስራ ላይ የተሰማራ ወጣት ግርማ ከበደ እንዳለው በዚህ ስራ ዘርፍ በ2012 ዓ.ም ተደራጅቶ መግባቱን ጠቁመዋል። በማህበሩ ስራ ሲጀምሩ ከመንግስት የተመቻቸ 150 ሺህ ብር ብድርና 1.5 ሄክታር መሬት ይዘው ስራ መጀመራቸውን ገልጿል። የማህበሩ አባላት የተለያዩ ስራ ዘርፎች ላይ በመሰማራታቸው ከማህበሩ ለመውጣት ኦዲት አስደርገው የድርሻቸውን ከወሰዱ በኋላ አሁን የግሉ ማድረጉን ተናግሯል። በጥሬ ገንዘብ እርባታ ከከብትና የተለያዩ ቋሚ ንብረቶችን ጨምሮ ከ8 ሚሊዮን ብር በላይ ካፒታል ማስመዝገብ መቻሉን የገለጸው ወጣት ግርማ ለ6 ሰዎች በቋሚነትና በጊዜያዊ የስራ እድል መፍጠሩን አስረድቷል። በአንድ ቀን 100 ሊትር በላይ የወተት ምርት ለማግኘት ለአካባቢው ማህበረሰብ እየሸጠ
በወር የተጣራ ከ8000 ብር በላይ ገቢ እንደሚያገኝ ተናግረው ከከብት እርባታ ስራ ጎን ለጎን የንብ ማነብ ስራ እንደሚሰራ አመላክቷል። በቀጣይም ወደ ኢንቨስትመንት ለመቀየር መሆኑን በመግለጽ የተጀመረው ሂደት በወቅቱ እንዲጠናቀቅና በወረዳው መንግስት ተጨማሪ መሬት ድጋፍ እንዲሰጠው ጥሪ አቅርበዋል። በእርባታ ዘርፍ ተደራጅተው የገቡ ማህበራትም ሆነ ግለሰቦች በዘርፉ ውጤታማ እንዲሆኑ ሙያዊ ድጋፍ እየተሰጠ እንደሆነ የወረዳው ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት የእርባታ ባለሙያ አቶ ብርሃኑ ወዳጆ ተናግረዋል። በቀጣይ ጊዜያት በወረዳው እንስሳት ሀብትን ውጤታማ ለማድረግ ሙያዊ ድጋፍ ተጠናክሮ እንደሚቀጥልና ትኩረት ተሰጥቶ በተቋሙ እንደሚሰራ ገልጸዋል። በቢጣ ወረዳ ወሸሮ ቀበሌ አንድ ሰው በሽጉጥ ገሎ የተሰወረን ተጠርጣሪ መያዙን የወረዳው ፖሊስ ጽሕፈት ቤት አስታወቀ። በወረዳው ፖሊስ ጽሕፈት ቤት የወንጀል መከላከል ስራ ሂደት ኃላፊ ረዳት ኢንስፔክተር እንዳልካቸው ጨካኝ ተጠርጣሪው ወንጀሉን ፈጽሞ በወሸሮ ቀበሌ አካሻ በሚባል ጫካ ውስጥ በሚገኝ ጎጆ ቤት ተሸሽጎ ባለበት ፖሊስ ለ5 ቀናት ባደረገው ክትትል ተጠርጣሪውን ከአንድ ሽጉጥና 10 ተተኳሽ ጥይቶች ጋር መያዙን ገልጿል። የፖሊስ አባላት ያደረጉት ብርቱ ትግል በእጅጉ የሚመሰገን መሆኑን ያመላከቱት ረዳት ኢንስፔክተር እንዳልካቸው የአካባቢው ማህበረሰብም ላበረከቱ አስተዋጽኦ ምስጋናቸውን አቅርበዋል ሲል የዘገበው የቢጣ ወረዳ መንግስት ኮሙኒኬሽን ነው። ከ3.1 ሚሊዮን ብር በላይ በሆነ ወጪ በሳይለም ወረዳ ለሚገነባው የያዶታ ሞዴል ቅድመ መደበኛ ትምህርት ቤት የመሰረተ ድንጋይ ተቀመጠ። የግንባታ ስራው በያዶታ ማዘጋጃ ቤትና በህብረተሰቡ ድጋፍ እንደሚከናወንም ተገልጿል። ዘገባው የሳይለም ወረዳ መንግስት ኮሙኒኬሽን ነው። ክፍሌ ዓለሙ ያቀርበዋል። የመሰረት ድንጋይ በማስቀመጡ ፕሮግራም ላይ የታደሙት የወረዳው ዋና አስተዳዳሪ አቶ አማኔል አየለ የመጀመሪያ ደረጃ ትምህርት ፍትሃዊነትና ተደራሽነትን በማረጋገጥ የቅድመ መደበኛ ትምህርት ቤቶችን ማስፋፋት ለመደበኛው ትምህርት ስኬት ወሳኝ መሆኑን ተናግረዋል። የትምህርት ዘርፉን ከነበረበት ችግር ለማላቀቅ የተጀመረው እንቅስቃሴ በዘርፉ ውጤት እያስገኘ ቢሆንም በአቅም ውስንነት ሳቢያ የመማር ማስተማር አካባቢዎችን የተሟሉ ምቹና ሳቢ ያለመደረጉ ውጤቱን በተፈለገው አኳኋን እንዳይመዘገብ አድርጓልም ብለዋል። አቶ አማኔል አክለውም ይህንን ችግር በተገቢው በመረዳት የትምህርት ስራችንን ወደ ስኬት ለማምጣት ሁሉም ባለድርሻ አካላት ባያገባኛል መንፈስ እንዲሰሩ አሳስበዋል። ዋና አስተዳዳሪው ህጻናት በቅድመ መደበኛ ትምህርት ተኮትኩተው ካደጉ ብቁ አምራችና ተወዳዳሪ ዜጋ በመሆን የሀገር ተረካቢነታቸውን ሚና በጽኑ ያረጋግጣሉ ብለዋል። የትምህርት ተደራሽነትን በማረጋገጥ በሁሉም ቀበሌዎች የሚገኙና እድሜያቸው ለቅድመ መደበኛ የደረሱ ህጻናት በአቅራቢያቸው መማር እንዲችሉ የገቢ አቅምን ማጎልበት እንደሚገባም አሳስበዋል። ከ3.1 ሚሊዮን ብር በላይ በሆነ ወጪ በህብረተሰቡ ትብብርና በያዶታ ማዘጋጃ ቤት ድጋፍ የሚገነባው የቅድመ መደበኛ ሞዴል ትምህርት ቤቱ ህጻናትን ለመደበኛው ትምህርት በበቂ ሁኔታ ዝግጁ የሚያደርግ በመሆኑ እንዲህ አይነቱ ተግባር በሁሉም ቀበሌዎች ተጠናክሮ መቀጠል እንዳለበት አቶ አማኔል አስገንዝበዋል። ወረዳው ከፍተኛ የሆነ የበጀት ችግር ያለበትና የልማት ጥያቄዎች በስፋት የሚነሱበት ሆኖ ይህንን ግንባታ ሲያስጀምር በህፃናት አእምሮ ላይ መስራት ለሀገር የሚያስገኘውን ልዩ ጥቅምና ለዘርፉ የተሰጠውን ትኩረት ለመግለጽ መሆኑን የጠቀሱት ዋና አስተዳዳሪው ባለድርሻ አካላት ይህንን በመገንዘብ ከአስተዳደሩ ጎን እንዲሆኑም ጠይቀዋል። የወረዳው ትምህርት ጽሕፈት ቤት ኃላፊ አቶ ታምራት ታደሰ በበኩላቸው የትምህርትን ስብራት ለመጠገን የቅድመ መደበኛ ትምህርት ቤቶችን ማስፋፋትና ማጠናከር አስፈላጊ መሆኑን ጠቅሰው በተማሪዎች ውጤት ላይ እየተስተዋለ ያለውን የውጤታማነት ችግር ለመቅረፍ ከቅድመ መደበኛ ጀምሮ ባሉት የትምህርት እርከኖች ላይ ትኩረት ሰጥቶ መስራት ከትምህርት ባለድርሻ አካላት ይጠበቃል ብለዋል። አቶ ታምራት አክለውም የተማሪዎች ውጤት ማሽቆልቆልንና በአንዳንድ ተማሪዎች ዘንድ የሚስተዋለውን የትምህርት ፍላጎት ውስንነት ለመቅረፍ የቅድመ መደበኛ ትምህርት ቤቱ መገንባት አስተዋጽኦ እንደሚያደርግ አመላክተዋል። በመሰረት ድንጋይ ማስቀመጡ ስነ ስርዓት ላይ የተገኙ የያዶታ ከተማ ነዋሪዎችም ለቅድመ መደበኛ ትምህርት ቤቱ መገንባት የመሰረት ድንጋይ በመቀመጡ መደሰታቸውን ተናግረዋል። ነዋሪዎቹ አስፈላጊውን ድጋፍ እንደሚያደርጉም ገልጸዋል። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤት ለመምሩ አብሬያችሁ ቆይታ ያደረኩ ቀሪ የከፋ ቴሌቪዥን መሰናዶች ይቀጥላሉ። ሰላም ቆዩልን።